የግመል ጸጉር ለብሶ በወገቡ ቆዳ ታጥቆ በአንበጣና በበረሃ ማር እየተመገበ ይኖራል። እርሱም የመሲሁን መንገድ እንዲያዘጋጅ በእግዚአብሔር የተላከ ነብይ መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ቅዱስ ዮሐንስን ፍስሐ ወሐሴት ወይም ተድላና ደስታ ይለዋል። ወላጆቹ በእርሱ መወለድ ተደስተዋልና 30 ዓመት ሲሞላው በነቢዩ ኢሳይያስ ቃል የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ አዘግቱ ሁሉ ይምላ፣ ተራራውና ኮረብታ ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተናገረ ቅዱስ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣ። መንግስተ ሰማያት ቀርባለችና ንስሐ ግቡ በመልእክቱ ተስበው ከኢየሩሳሌም ከይሁዳ ከአካባቢው ብዙ ሰዎች ተሰበሰቡ። የይሁዳ ሀገር ሰዎች ሁሉ ኃጢአታቸውን እየተናዘዙ ከእርሱ ይጠመቁ ነበር። ንግግሩ የሕዝቡን ልብ ነካው። ስለሚመጣው መንግስት ይናገራል። ልብን መለወጥን፣ ከኃጢአት መራቅን እና ከእርሱ በኋላ የሚመጣውን ለመቀበል ዝግጁ መሆንን ይጠይቃል። ወንዶችና ሴቶች ፊታቸው በጥፋተኝነት የተሞላ ነው። ኃጢአታቸውን እየተናዘዙ ወደ ወንዙ ገብተው ዮሐንስ ያጠምቃቸው ነበር። ቀዝቀዝ ያለው ውሃ በላያቸው ላይ ሲፈስ ይህም አዲስ ጅምርን ማለትም ከእግዚአብሔር ጋር በሚያደርጉት ጉዞ አዲስ ጅምር ነው። ነገር ግን አንድ ቀን የሃይማኖት መሪዎች ማለትም ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው ነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቷልና መልካም ፍሬም የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበር። እነርሱም ምን እናድርግ ብለው ሲጠይቁት እርሱም መልሶ እንዲህ አላቸው፣ ሁለት ልብስ ያለው ለሌላው ያካፍል፣ ምግብ ያለውም እንዲሁ ያድርግ ይላቸው ነበር። ቀራጮችንም ከታዘዘላችሁ አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ አላቸው። ሌላም ብዙ ምክር እየመከረ እያስተማራቸው ያጠምቃቸው ነበር። የእርሱ መልእክት ግልጽ ነው። እውነተኛ ንስሐ በአንድ ሰው ድርጊት ውስጥ መንጸባረቅ አለበት። ዋናው ነገር የተለወጠ ልብ ነው። እኔ ለንስሐው በውሃ አጠምቃችኋለሁ፣ ዳሩ ግን ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው እርሱ ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ሰዎቹ እርስ በርሳቸው ያግረመርማሉ። ይህ ማን ሊሆን ይችላል? መሲሁ ለረጅም ጊዜ ሲጠበቅ የነበረው ንጉሥ ይላሉ። አውድማውን የሚያጠራበት መንሽ በእጁ ነው። ስንዴውን በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ጸጥታ በሰዎች ላይ ወደቀ። መልእክቱ አስቸኳይ ነው። ጊዜው አሁን ነው። ንስሐንና ሕይወትን ወይስ ትንቢትንና ጥፋትን ይመርጣሉ? ሰዎቹ ለቀው ወጡ። ልባቸው ተናወጠ። አንዳንዱ ጓጉቷል፣ አንዳንዶቹ ተቸግረዋል። ግን አንድ ነገር ግልጽ ነው። መጥምቁ ቅዱስ ዮሐንስ መንገዱን አዘጋጅቷል። መሲሁ ቅርብ ነው እና በቅርቡ ጌታችን ኢየሱስ ራሱ ወደ ዮርዳኖስ ይመጣል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ በረከቱ ይጠብቀን።